እና ምንድነው በርካሽ አገኘህ እንዴ ያለኝ እኮ አንድ ጓደኛ የነበር ፋርማሲና እንዴት ነው ያችን ነገር ተውኳት ሌላ ቦታ በርካሽ አገኘህ እንዴ ያለኝ። አላህ አላ አይ ሐል የሌለኝ አይነት ነገር የለም ነው የምልህ። ራጁ ላይ ምንም የሚያሳይ ነገር የለም። አዎ ከአፋር ወንድሜ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ወላሂ 6 ወር ከምናምን ሆነኝ እኔ ወደ ስራ ዓለም ተመልሻለሁ። ድጋፍ አያስፈልገኝ፣ ምርኩዝ አያስፈልገኝ፣ ሞግዚት አያስፈልገኝ። አልሐምዱሊላህ መድኃኒቱን በተጠቀም በተማልኩበት መሰረት ተጠቅሜያለሁ። እውነትም ማር ነው በቃ አንደኛ። ይሄ ቀረኝ የምለው ነገር የለም ነው የምልህ። አልሐምዱሊላህ ጭራሽ ለወደፊቱ ምንም የማይነካ እስከሚመስለኝ ድረስ ማለት ነው። አላህ በጣም ነው አላ አይ ሐል ከዚህ አሁን ያው ነው ዞሮ አሁን ይሄን ነው ደግሜ የምነግርህ። ምን ልልህ እችላለሁ? በአላህ ወደ ስራ ዓለም ተመልሻለሁ ነው የምልህ። በቃ አለቀ። ኢንዶሜታሲን እንደነገርኩ ኢንዶሜታሲን፣ ይሄ ንፋስ መድኃኒቶች በሙሉ እኔ አውቃቸዋለሁ። ፋርማሲስት ነህ እንዲህ አለኝ እኮ አንደኛው። ይሄ የለኝም፣ ይሄኛውሳ፣ የህንዱሳ፣ የጀርመኑሳ ስለው ፋርማሲስት ነህ እንዲህ አለኝ። እኔ በመውሰድ ለምጄው ነው በተከታታይ 8 ዓመት ስለወሰድኩት ነው ያወቅኩት ማለት ነው። ለዛ አላህ ገለታህን ይክፈልህ ነው የምልህ። አንድ ወላሂ العظيم ለካ ብርም ያሳክማል። ብር ከፍለህ ለካ ጤና ይገኛል። በጣም ነው ደስ የሚለው። አንደኛ ይሄ ነው። ሁለተኛ በእርግጥ ወላሂ አሁን እንደ ቀልድ ነው የሚመስለው። እንዲህ ብዬ 3 ቀን ወስጄ ተሽሎ ምናምን ስትል እና የነበርክበት ችግር አይመታም፣ ሚዛን አይመታም። ያው ሁሉም ወስዶት ሲያገኘው ነው አልሐምዱሊላህ የሚለው ነው። ያንን አላህ ይወቅልህ ጀዛህን። ወገቤ በግራ በኩል በቃ መጨረሻ ላይ እንዲተኝ ቀጥ ብዬ እንደዚህ ተኝቼ እግሬን ሳንቀሳቅስ ቋቋ የሚል ድምጽ ነበረው እንኳን ተነስቼ ስቀመጥ ማለት ነው። ይሄ መሀል ጉልበቴ ትላለህ። ከዛ ተረከዜ በጣም ነበር ይወጋኛል። በቃ ተረከዜ ይወጋኛል ነው የምልህ። ተረከዜ ይወጋኛል ይለኛል። ከዛ በኋላ በባህል ልጅ ታሻለሁ ደህና ይለኛል። ከዛ ኢንዶሜታሲን ነው የምወስደው። ኢንዶሜታሲን በኋላ የሆነ ጓደኛዬ ነው ሲያስነብበኝ ኢንዶሜታሲን ተጓዳኝ እንትኑ ዝም ብዬ ራሴን ስሰጥ ነው የነበረው። ይሄን ነው የሚባለው በቃ። ከዛ ራጂ ይባላል፣ አልትራሳውንድ ይባላል ምናምን ነገር የለም። ከዛ ምን አሲድ አለ አሉኝ አንድ ጊዜ። ያም የለም እምልህ እነሱ ይሉኛል የመድኃኒት ወስዳለሁ አይሻለኝም ነው የለም እየገለጽኩ ያለሁት። ያልወሰድኩት አይነት የመድኃኒት አይነት ነገር የለም። ከዛ ሆድ ድርቀት ትላለህ ምናምን ትላለህ። ከዛ በኋላ አይ በቃ እኔ ጫትም በደንብ አድርጌ ቃንኩ ስለነበረ በዛ ያማሃኘሁኝ ምን እያልኩኝ ከሰዓት ነው በተለይ ወደ ማታ አካባቢ ሲሆን ነው ነገሮች ሙቀት ስለሆነ እኛ ጋር በሙቀቱ በላበት እየወጣ ይቆይና ከዛ በኋላ ሲሆን ይጀምረኛል። መደበኛ ገና ለነገ ወዳ ብዬ ምናምን ገዛለሁ። እና ምንድነው በርካሽ አገኘህ እንዴ ያለኝ እኮ አንድ ጓደኛ የነበር ፋርማሲና እንዴት ነው ያችን ነገር ተውኳት ሌላ ቦታ በርካሽ አገኘህ እንዴ ያለኝ። አላህ አላ አይ ሐል የሌለኝ አይነት ነገር የለም ነው የምልህ። ራጁ ላይ ምንም የሚያሳይ ነገር የለም። እና ጓደኛዬ ወላሂ ምንም ማድረግ አይችልም። እንግዲህ ሁሉ ጊዜ በቀን 2 ጊዜ 150 እየገዛሁት ነበርና ምንድነው የኛ እኮ የጀርመኑ ስለሆነ ነው የህንዱና ምናምን እኮ በርካሽ አለ እሱም ልሰጥህ እችላለሁ አለኝ። በቃ ሁሉም አትጎራበትም። ይሄን አልሐምዱሊላህ ስለሆነ አይደለም። ኧረ ወንድሜ ቢዝም በሰላም አለፍኩት ነው የምልህ። ያንን ጭራሽ ማስታወስ አልፈልግምና